መምህሩ ወደፊት መሆን የምትፈልጉትን ነገር ጻፉ አለ ተማሪዎችን። አንድ የድሃ ልጅ ያንን ማታ ሳይተኛ አደረ። ህልሙን ሲጽፍ 2 ወረቀት ሞላ። በከተማው አንደኛ ሀብታም ሰው መሆን ነበር ህልሙ። መምህሩ አየና ትልቅ 0 ጻፈበት። ከክላስ በኋላ ቢሮ ላግኝህ አለው። ለምን 0 ሰጠኸኝ? አለ ተማሪው ተናዶ። ከእውነታ የወጣ ነው። አባትህ የፈረስ ጠባቂ ረሃብተኛ ነው። እንዴት ብለህ ይህንን ታሳካዋለህ? መሆን የምትፈልገውን ነገር ቀይረው። የምትበላው እያጣህ የምትንከራተት ነዳይ በከተማው አንደኛ ሀብታም ብለህ ብጽፍ ውጤትህን አልሞላልህም። እንደገና ጻፍ አለው። ያንን ምሽትም ተጨንቆ አደረ። አባቱ እሳት ወደሚያነድበት ክፍል ገባ። አባት የወደፊት ህልሜን ምን ብዬ ልጻፍ ብሎ ጠየቀው። አባትየው ቀና ብሎ አየውና እጣ ፈንታህን የምትወስን ራስህ ነህ ልጄ፣ ራስህ የፈለግከውን ጻፍ፣ የሰማይ አባት ሁሉንም ያሳካዋል አለው። በቀጣዩ ቀን ልጁ ያን ወረቀት ለመምህሩ ሰጠ። መምህሩ ወረወረው። ዓመታት አለፉ። አንድ ቀን ያ መምህር በከተማው ቱጃር የሆነ ሰው ወደ ከፈተው መዝናኛ ቦታ ሄደ። ቦታው በጣም ሰፊና በተፈጥሮ ውበት የተሞላ ነው። አንድ ወጣት ባለሀብት መጣ። መምህሩ የድሃ ድሃ እያለ ሲሰድበው የነበረው ልጅ ነበር። ይህ ቦታ የእርሱ ነው። መምህሩ ተጠጋና የአንተን ዕጣ ፈንታ ለማምከን በመሞከር እጸጸታለሁ አለው። የሰውን ልጅ መድረሻ በመነሻው አትገምት።